ቪዲዮን ከመጀመራችሁ በፊት አሜን በሉ። ሁላችሁም ድንጋጤያችሁ እንደዚህ በሚሊዮን ኤንዲንግ ይጠናቀቅላችሁ። ዛሬ የገጠመኝና የገጠመን ነገር እንግዲህ በጣም ከበድ ያለ ነገር ነው። ስራ ተደወለልኝና ወደ 24 አብሪ ሞተርስ ሄድኩኝ። ኦነሯን አግኝቻት እያወራን እያለ ለመሆኑ ሰርፕራይዝ እንዳለሽ ታውቂያለሽ አለችኝ። የምን ሰርፕራይዝ? እኔ እንዲህ አይነት ነገር አልወድም አልኳት። ለማንኛውም ቤቱን ዞር ዞር ብለሽ መጨረሻ ላይ ሰርፕራይዝሽን ታገኛለሽ አለችኝ። ስለ አብሪ ሞተርስና ስለ ሰርፕራይዛችን ብሪፍ እየተደረግኩኝ ማየቴን ቀጠልኩኝ። የሚገርማችሁ አብሪ ቢዝነስ ግሩፕ የአዶ ፈልትርቲ ሴንተር ሲስተር ካምፓኒ መሆኑን ነገሩ። ከዚህ በፊት በተለያዩ አጋጣሚዎች ስለ ሴንተሩ ሰምቼ ስለነበረ አሁንም ለሴት የሚሆን ቢዝነስ ይዘን መተናል ሲሉ የምር ነበር ደስ ያለ እና ከኔ ሰርፕራይዝ በላይ የእናንተ ሰርፕራይዝ ምን መሰላችሁ? አብሪ ሞተርስ እንግዲህ ሴቶችና ወጣቶችን ለማበረታታት እንዲሁም የተለያዩ ታክሲ ማህበራትን ለማነቃቃትና መኪና ባለቤት ለማድረግ የተለያዩ አይነት ክፍያ አማራጮች ያሉ ኢምፖርት የሚደረጉና ሀገር ውስጥ አሴምብል የሚደረጉ ኤሌክትሪክ መኪናዎች፣ የኤሌክትሪክ ቻርጆችና አስተማማኝ የታክሲ አፖችን ለማስተዋወቅ እንግዲህ ትልቅ ጊቫዌ ይዞላችሁ መጥቷል። የእናንተ ሰርፕራይዝ እንግዲህ እዚህ ጋር ይጀምራል። ስለዚህ እነዚህ መኪኖች ያለምንም ቅድመ ክፍያ በተመጣጣኝ ዋጋ የምታገኙበትን መንገድ ማመቻቸቱን አስመልክቶ ለሁላችሁም የ1 ሚሊዮን ብር ጊቫዌ ቻሌንጅ አዘጋጅቷል። እናንተም ይሄን 1 ሚሊዮን ብር ለማሸነፍ እንግዲህ ይሄን ቪዲዮ ሪፖስት አድርጋችሁ ለብዙ ሰው ሼር ማድረግ ከዛ አብሪ ሞተርስ ቪዲዮ ሰርታችሁ ብዙ ቪው ማግኘት ነው። ከዛ በተጨማሪም #አብሪ ሞተርስ ቻሌንጅ አብሪ ሞተርስ ታግ ማድረግ እንዳትረሱ። 1 ሚሊዮን ብራችሁንም ማሸነፉ። ስራችሁንም ያለምንም ቅድመ ክፍያ መኪናችሁን ወስዳችሁ ጀምሩ። እኔ ለማንኛውም ይሄንን ጊፍት የሰጠኝ ሰው ባስብ አልደረስኩበትም። ማን የሰጠኝ ይመስላችኋል? መልካም እድል።